በተመሳሳይ ሎስ ካለ ደግሞ ዊን እንዳለም ማመን አለብን ማለት ነው። ስለዚህ ኤቭሪ ታይም ዊን የለም፣ ኤቭሪ ታይም ሎስ የለም። ሁለቱ ነገሮች በማርኬት ላይ እንደሚፈጠሩ ልንክዳቸው ማንችላቸው ነገሮች ናቸው። በተከታታይ 10 ሎስ ቢኖረን 11ኛው ዊን ሊሆን ይሆናል። እኛ ግን ሴታፓችን ተከትለን ፕላናችን ተከትለን ኤክስኪዩት የምናደርገው በተከታታይ 10 ዊን ኖሮት ሊሆን ይችላል። ቀጣዩ 11ኛው ዊን ስለመሆኑ ጋራንትድ አይደለም። ከዚህ በፊት ያሸነፍናቸው 10 ትሬዶቻችን ቀጣይ ለሚመጣው ትሬድ በታሪክ ጋራንትድ መሆን አይችልም። ኢቭን አይደለም 10 100 ትሬዶች በተከታታይ ዊን ብናደርግ ለ101ኛው ጋራንትድ መሆን አይችልም። ስለዚህ በዚህ መካከል ምንድነው ማሰብ ያለብን? በማንኛውም የማርኬት ሲኩዌንስ ላይ ሎስ አለ፣ ዊን አለ። ስለዚህ ሎሳችን የሚነግረንን ሳይሆን ወይ ዊናችን የሚነግረንን ሳይሆን ቀጣይ የሚመጣውን ራንደም የሆነውን ነገር ነው ማሰብ ያለብን። አውትካሙ ራንደም እንደሆነ ሎስም ዊንም ሊሆን የሚችል እና እንደውም በሁለቱ መካከል ኢሞሽንለስ መሆን ይኖርብናል በራንደሙ ውጤት ለመጣው ቀጣይ ውጤት። ታዲያ ፋይናሊ የትሬዳችን ውጤት ሎስ ወይም ደግሞ ዊን ቢሆን ከዛ ውስጥ ለራሳችን የሆነ ቪክቶሪ ወይም ደግሞ አሸናፊ ነኝ የሚለውን ድል ሳይሆን የምንሰጠው በኔክስት ለምናደርጋቸው እንቅስቃሴዎች ተመሳሳይነት ስሜት ተቀጠል ነው። ታዲያ ውጤቱ መቼ ነው የምናውቀው? የትሬዲንግ ኤጅ ስታቲስቲካችን ይነግረናል ማለት ነው። እንዳልኳችሁ በየር ሊሆን ይችላል አሊያም ደግሞ በሩብ ዓመት በ3 ወር ማለት ነው። እነዛን መዝነን ኤጃችን ፐርፌክትሊ እየሰራ ነው ወይስ ደግሞ ኮምፕሊትሊ ዳሜጅ እያደረገኝ ነው የሚለውን ነገር በዛ ላይ ማወቅ ትችላላችሁ። ስለዚህ በዋናነት ከምታምኑባቸው ወይም ደግሞ ማወቅ መረዳት ከሚገባቸው ነገሮች መካከል አንደኛው ነው ምንድነው? ዊንም ሎስም ከማርኬት በኋላ ሊመጣ እንደሚችል ማወቅ። ራንደምሊ አውትካም ኤክስፔክቴሽን መኖር ያለበት በእኛ በኩል ማለት ነው። ሌላኛው አራተኛው ኤጃችን ከሃየር ፕሮባቢሊቲ ሴታፖቻችን ጋር የምናነጻጽርበት ሂደት አለ። አንዳንድ ጊዜ ከባያስ ጋር በተያያዘ ወይም ደግሞ ከሃየር ፕሮባቢሊቲ ሴታፖች ጋር በተያያዘ ያ ሴታፕ ሲመጣ ድንቅ የሆነ የከበረ ድንጋይ ልበል እንዳገኘን ሰዎች የምንደሰት ሰዎች አለ። ያው የከበረ ድንጋይ ያገኘን ማለት ኮምፕሊትሊ ወደ ገበያ እናወጣው ብዙ ገንዘብ ሜክ ያደርግልናል አይደል? ያ የከበረ ድንጋይ ዋጋው የሚቀንስበት ምንም ምክንያት የለም። ሜቢ ከረንትሊ ካሉ ማርኬት ኢንቫይሮንመንት ጋር በተያያዘ ያ የከበረ ድንጋይ ዋጋው ትንሽ ቀነስ ጨመር ሊል ይችላል። ዞሮ ግን ስለማትረፋችን እና ገንዘብ በዛ በኩል ስለመስራታችን ሙሉ ለሙሉ እርግጠኛ ነን። ሃየር ፕሮባቢሊቲ ሴታፖች ጋር ስታመጡት ግን እንደዛ መሆን የለበትም። ሃየር ፕሮባቢሊቲዎች ሁሌም ቢሆን ገንዘብ ሜክ አያደርጉ። ስለዚህ ለሃየር ፕሮባቢሊቲ ሴታፕም ኒውትራል የሆነ ኤክስፔክቴሽን ሊኖረን ይገባል። እንደውም ሃየር ፕሮባቢሊቲ ሴታፖች አንድ ሃየር ፕሮባቢሊቲ ሴታፕ ከሚሰጠን ፕሮፊት ይልቅ ቶታል ከትሬድ ፕላን ጋር ተያይዞ ከጆርናል ጋር ከሪስክ ማኔጅመንት ጋር ከትሬድ ኤክስኪዩሽን ጋር በተያያዙ አንድ ላይ ተደምሮ ኤጃችን የሚነግረን እንደሚበልጥ ማመን ይኖርብናል። ስለዚህ ፎከስ የምናደርገው ምን ላይ ነው? ኤጅ ላይ ነው እንጂ ሃየር ፕሮባቢሊቲ ላይ አይደለም። ታዲያ ሃየር ፕሮባቢሊቲ የኛን ህይወት አይቀይረውም። ህይወታችን የሚቀይረው የትሬዲንግ ኤጃችን ነው። ፋይናሊ አንድ ላይ በመሆን ሜክ የሚያደርጉልን ገንዘብ እኛን ስኬል አፕ እያደረጉን ይሄዳሉ ማለት ነው። ስለዚህ አንዳንድ ጊዜ ሃየር ፕሮባቢሊቲ ሴታፖች ከኤጅ ጋር ሲተያዩ ሴንስለስ የሚሆኑባቸው ጊዜያቶች ይኖራሉ ማለት ነው። ስለዚህ ሃየር ፕሮባቢሊቲ ሴታፕ ማለት ልክ እንደ ዳይመንድ ክሪስታል ቦል ማየት የለባችሁ። እንደውም ስላይትሊ ቢልድ አፕ የሚያደርግ ስታቲስቲካል ፖይንቶች ላይ ነው ፎከስ ማድረግ ያለብን ማለት ነው። አራተኛው ይሄ ነው እውነታው። አምስተኛው እውነታው ምንድነው? ማርኬት ኦልዌይስ አንሰርቴን መሆኑን ማመን ይኖርብናል። እውነታም ነው። ይህ እውነታ ባይሆን ኖሮ ሰርቴን ማርኬት ቢሆን ተገማች ቢሆን ኖሮ እኔና እናንተ እዚህ ጋር አንገናኝም ነበር። እዚህ ጋር ስላችሁ እኔ እንደ አስተማሪ እናንተ እንደ ተማሪ ወደ ሆነ ነገር እስክትሸጋገሩ ድረስ ላግዛችሁ ይችላል። ግን ከዛ በኋላ ላሉት ነገር ማርኬት ተገማች ነው። ስለዚህ የገመትን ኢን ቢሊዮንስ ሜክ ማድረግ እንችል ነበር። ግን በፍጹም በተቃራኒ ነው። ማርኬት ኦልዌይስ አንሰርቴን መሆኑን መረዳት አለብን። ስለዚህ በእያንዳንዱ የማርኬት ሁኔታዎች ላይ ዩኒክ ሙቭመንቶች ክሬት ይደረጋሉ ማለት የምንፈልጋቸው ደስ የሚሉን ነገሮች ይፈጠራሉ። በተቃራኒው ደግሞ ጥሩ የሆኑ ነገሮች የተፈጠሩ መስሎን ከዛ ከረንትሊ ካለው ሞመንት ጋር እኛ መስማማት ያቅተናል። ግን ማርኬቱ የሚሄደው ወደ ሌላ አቅጣጫ ነው። ስቲል እኛ በሆነ አቅጣጫ ላይ ስቲክ አድርገን እንታገላለን ተገማች የሆነ ይመስል። ስለዚህ በትሬዲንግ ኢንዘዞን ላይ በዋናነት ፌስ ማድረግ ያሉብን መቀበል ያሉብን እውነታዎች እነዚህ 5 ሂደቶች አሉ ማለት ነው ባጭሩ።
እና እናንተ እነዚህን የምትቀበሉ ከሆነ ብቻ ብዙ የምታሻሽሏቸው ነገሮች አሉ። በተለይ ደግሞ እውነታዎችን ኢንተርናላይዝ የምናደርጋቸው ከሆነ ወደ ራሳችን ማርኬት ላይ የፕሪዲክሽን ሜተድ እንደሆነ ትክክለኛውን የሆነ የማርኬት ሁኔታ ወይም ደግሞ ሰርቴን ኮንዲሽን ጠብቀን መግባት እንዲሁም ትሬድ ኤግዚት እና ኤንትሪ ፖይንቶች ላይ ብቻ ፎከስ ማድረግ ልንቆጣጠራቸውና ልንይዛቸው የምንችላቸው ነገሮች ላይ ብቻ ፎከስ እንድናደርግ ያግዙናል ማለት ነው። ስለዚህ እነዚህ ነገሮች ደግሞ ዋናው ከየት ነው የሚመጡት? እነዚህ ከኢሞሽናል ትሬዲንግ ጋር በተያያዘ የሚመጡ ኬዞች ናቸው። ማርኬት ላይ ምንም ነገር ሊፈጠር ይችላል የሚለውን ነገር እውነታ የምንቀበል ከሆነ በሆነ የማርኬት ኮንዲሽን ላይ ዊዛውት ስቶፕ ሎስ ትሬድ አንገባ። ለምን? ማርኬት ላይ ምንም ነገር ሊፈጠር ይችላል። ኤኒቲንግ ካን ሃፕን ኢን ዘ ማርኬት። ሶ ስቶፕ ሎሳችንን እንጠቀማለን። ስትሪክት የሆነ ሪስክ ማኔጅመንት ፕላናችንን ሪስፔክት እናደርጋለን ማለት ነው። ይህንን ከተረዳን፣ ይህን እውነታ ካወቅን፣ ሌላኛው ቀጣይ ስለምናደርገው ገንዘብ መጨነቅ የለብንም ካለን በቃ ቀጣይ የሚመጣው ገንዘብ ይሄን ያህል ገንዘብ አትርፋለሁ፣ ይሄን ያህል ገንዘብ አትርፌ ኔክስት ቀጣይ ቀን ላይ ደግሞ ይሄን ሳምንት ላይ ደግሞ ይሄንን እያለን ራሳችን ፍራስትሬሽን ውስጥ ከምንከት ይልቅ የሚሰራው ስትራቴጂያችን ላይ ብቻ ፎከስ ማድረግ እንጀምራለን። ከዛ ገንዘብ የሚባለው ነገር ከእንትናችን ውጪ ነው፣ ከሀሳባችን ውጪ ነው። አሁን ገንዘብ ከሀሳባችን ውጪ ሆነ ማለት እያንዳንዱ የምናደርጋቸው እንቅስቃሴ በኮንፊደንስ ማድረግ እንጀምር። ፍርሃት አይኖርብንም፣ ስግብግብነት አይኖርብንም። አስባችሁታል? ግን እነዚህ 5 ነገሮች ላይ ስናወራ በውስጡ እጅግ በጣም የተለያዩ ኮንቴክስቶች ያሉት ነገሮች። ስለ ቀጣይ ገንዘብ አናስብም ማለት ምን ማለት ነው እንዴ? የሆነ ነገርማ አትሊስት ቢልድ የምናደርጋቸው ገንዘቦች እኮ ከዚሁ አውጥተን ለዛ ጎል መስራት ይኖርብናል። በዛ መሀል ፌሊንግ ቢኖርስ እንዴት ነው ያንን ሃንድል የምናደርገው? በዛ መሀል አካውንት ብሎ ማድረግ ቢኖርስ? ቀጣይ ዲፖዚት ስለምናደርገው ገንዘብ አስበን ከዛ ያ ገንዘብ ደግሞ በተመሳሳይ ቀጣይ ሪከቨር ማድረግ አለብን። ያለፈውን ገንዘብ ቶሎ ሪከቨር ማድረግ አለብን። ታዲያ ቶሎ ሪከቨር ካደረግኩኝ ማርኬት ላይ ምንም ይፈጠራል ያልኩ ሰውዬ ያለ ስቶፕ ሎስ ትሬድ አደርጋለሁ ወይም ደግሞ ከፍ ያለ የትሬድ ፖዚሽን እጠቀማለሁ። አካውንት ሳይዜ ከሚቋቋሙ በላይ ሎት ሳይዝ መጠን እጠቀማለሁ። በተመሳሳይ ደግሞ በተቃራኒው እዚህ ጋር መጥቼ ደግሞ ገንዘቤን ለማስመለስ የሆነ ነገር እያደረግኩ አይጣረስም? በደንብ ነው የሚጣረሰው። አብዛኞቹ ፈንዲንግ ላይ ትሬድ የሚያደርጉ ሰዎች ፌል የሚያደርጉት ፈንዱን ካለፉ በኋላ ዊዝድሮ ስለሚያደርጉት ገንዘብ ስለሚያስቡ ነው። አይገርማችሁ? ይሄ እውነታ ነው። ፌዝ 1 የሚባል ነገር አለ፣ ፌዝ 2 የሚባል ነገር አለ። ከዛ ውስጥ ደግሞ የፕሮፊት ታርጌት አለ። ከፕሮፊት ታርጌት ደግሞ ድሮዳውን የሚባል ነገር አለ። ከዛ ደግሞ ሌሎች ህጎች አሉ። ኒውስ ምናምን፣ ማርቲንግል ስትራቴጂ ምናምን፣ ሃይ ፍሪኩዌንሲ ትሬድ አይቻልም፣ ቬሪፊኬሽን ፖዚሽናል ሳይዝ ምናምን የሚባል ህጎችም አሉ። ብቻ እነዛን ነገሮች ስላሰባቸው የወጡት ህጎች በትክክል ማርኬት ላይ የሆነ ነገር ይፈጠራል ብለን መናመን ከናካቴው ያንን ሩል የምንጥስበት ምክንያቶችም አይኖሩም። ስለዚህ ማርኬት ላይ ምንም ነገር ይፈጠር ይችላል የምንል ከሆነ አካውንታችን ሊመጥን የሚችል ፖዚሽን ካልኩሌሽን እንጠቀማለን። ስለዚህ መያዝ የሚገባንን ፖዚሽን እንይዛለን። ስቶፕ ሎስ በአግባቡ እንጠቀማለን። ኦቨርሳይዝድ የሆነ ሃይ ሌቨሬጅ አንጠቀምም ለትሬዳችን። ማርኬቱ በሚሰራበት ኮንዲሽን ላይ ብቻ ፎከስ እናደርጋለን። ኔክስት ሜክ ስለምናደርገው ገንዘብ አንጨነቅ። ጀስት ስትራቴጂያችን ላይ ምን ሊሆን እንደሚችል ማየት ብቻ ነው ከኛ የሚጠበቀውና መረዳትም መጨነቅም የሚገባን። ምናልባት መጨነቅ ከተባለ ስትራቴጂያችን እየሰራ ነው አልሰራም ማለት የገባ ነው ትሬድ ካለ ኤክስኪዩሽን ወደ ቲፒ ነው ወደ ኤስኤል ነው እየሄደ ያለው እሱን ራሱ ከማየት ውጪ ሌላ ነገር ማድረግም አይጠበቅም። ይሄን ምን አድርግ ከሆነ ሎስ ነው፣ ፕሮፊቱ ተከማችቶ ሎሱን በተመሳሳይ ተከማችቶ ዘን ፋይናሊ የትኛው ነው ያንን ባትል ዊን የሚያደርገው? ያን ደግሞ አንተ አይደለም አንቺ አይደለሽም ወይኔ አይደለም የምንጨነቀው። የትሬዲንግ ኤጅ ስታቲስቲካችን ይነግረናል ማን አሸንፏል የሚለውን ነገር ማለት ነው። ሳምንቱን ቲፒ ነው፣ ሳምንቱን ኤስኤል ነው፣ ወሩን ቲፒ ነው፣ ወሩ ኤስኤል ነው። ያንን የሚነግረን ማን ነው? ስታቲስቲካችን ዳታችን ነው ማለት ነው። በማርኬት ላይ ዊንም ሎስም እንዳለ የምናውቅ ከሆነ ትሬድ ስንገባ ፍርሃቶች አይኖሩብንም። ኤክስኪዩት የምናደርግባቸው ምንም አይነት ፍርሃት ሎስም ነው የሚኖረው። ቀደም ብለንም እናውቀዋለን ምን ሊሆን እንደሚችል። በተመሳሳይ ቲፒም ሲኖር ዛት ማች አንደሰትም። ለምን? ቲፒ ሊኖር እንደምንችል እናውቃለን። ማርኬት ላይ ከሁለት ነገሮች ውጪ ሌላ ነገር ሊፈጠር አይችልም። ዊን ኦር ሎስ ማለት ብሬክ ኢቭን፣ ሶስተኛው ብሬክ ኢቭን ካካተተን ያ ብሬክ ኢቭን ማለት ነፃ ትሬድ ነው። ምንም አይነት ፕሮፊት የሌለው ምንም አይነት ሎስ የሌለው ማለት ነው። ግን ማርኬት አፕ ኤንድ ዳውን ነው ዞሮ ሊንቀሳቀስ የሚችለው። ያንን ማየት ይኖርብናል። ያንን ደግሞ በምን አይነት ነገሮች መረዳት እንችላለን? ኦቨራል ዊነር ነን ሎሰር ነን የሚለውን ነገር ያው በተመሳሳይ የትሬዲንግ ኤጃችን የሚነግረን ይሆናል ማለት ነው። ስለዚህ ሌላኛው ከሃየር ፕሮባቢሊቲ ሴታፖች ጋር በተያያዘ ያየናቸው ፖይንቶች አሉ። ያው ሃየር ፕሮባቢሊቲ ሴታፕ ስናይ በጣም ኦቨር ኮንፊደንት ለምንሆን ሃይ ሌቨሬጅ ትሬድ ለምናደርግ እና ይሄ ሴታፕ ሃይ ፕሮባቢሊቲ ነው ብዬ አስቤ ያልነበር እንዴ? ምን ተፈጠረ? አካውንቴን ብሎ ላደርግበት ነው? ፈንዴን ሎስ ላደርግበት ነው? አምኜው ኖ ማመን የሚባል ነገር የለም። በትሬዲንግ ላይ እምነት
ለቻርታችሁ የሚጠቅም ምንም ነገር የለም። ያን ስላችሁ ደግሞ መቼስ ቲክቶክ ላይ ምናምን ያያችኋቸው እነዚህ ቀላጆች አንድን ቻርት እንዲወርድ ሲፈልጉ በመዶሻ ከዚህ የመታወት ነው ምናምን ብሎ ለሚቀልዱ ከታች ደግሞ ማግኔት አድርገው ወይ ከላይ ማግኔት እንደዚህ አይነት ነገር ማርኬት ላይ ይሰራል። ይሄ ጅልነት አቋንዶ እኮ ዝም ብዬ ለጨዋታ ያህል ነው እንጂ ምናምን ኖ ፌስ አድርጉት። ሪያሊቲውን ጨዋታ የሚባል ነገር ማርኬት መጫወቻ አይደለም። ገንዘብን እየወሰደብህ ነው። በተመሳሳይ አንተም ገንዘብ በትንሽዬ ነገር እያጣ ነው ወይ ያገኛል። ስለዚህ አንድ ነጋዴ 100 ብር ተሰጥቶት መልሱ 15 ብር እንደሆነ እያወቀ 30 ብር ሊሰጠው አይችልም። 30 ብር እንኳን ቢሰጠው ራሱ መልሴ እኮ 15 ብር ነው ብሎ ያኛው ተቀባዩ ቢከራከረው አይ ችግር የለም ለኔ ጥቅም የለውም ውሰደው፣ ችግር የለውም ውሰደው። ነጋዴ ነው ይሲ ነጋዴ የአንድ ብር ትርፍ ቫልዩ አለው ለሱ። ስለዚህ የማለምን ገንዘብ ላይ አይቀልድም ነጋዴ። እናንተ ደግሞ ነጋዴዎች ናችሁ። እያንዳንዷ የፕራይስ ሙቭመንት ለእናንተ ገንዘብ ማያ ሰበብ ነች። በተመሳሳይ ደግሞ ገንዘብ ማግኛ ሰበብ ነው። ስለዚህ እያንዳንዱ ነገር በትኩረት እናያለን፣ ቫልዩ እንሰጣለን። ዛሬ ላይ $2 ፕሮፊት $10 ፕሮፊት ሪስፔክት ካልሰጠን ነገ ላይ ለሚመጡ በሺዎች በሚሊዮኖች ለሚቆጠሩ ፕሮፊቶች እዛ ሌቭል ላይ መቼም ነው ማንደርሰው። እዚሁ ሳንቲም ቤት ላይ እየተጨመላለቅን እንቆያለን። እዚሁ ያለን አካውንት ብሎ እያደረግን ፋይናሊ ከትሬዲንግ ራሳችን እናገላለን። በቃ ኧረ ትሬዲንግ ጋምብል ነው ብለን ማውራት እንጀምራለን። እኔ ለአንድ ዓመት ከምናምን ያላረኩት ነገር አለ። ፈንዳልኝ ፈንድ ሞከርኩ። አይ ሴንት አካውንት እና ሞክር አለኝ ሞከርኩ። ኧረ እንደውም ትሬድ እኔ ትንሽ ሎስ ካደረኩኝ ሜቢ ያልገቡኝ ነገሮች አሉ ብዬ አስቤ ዲፖዚት ከማድረግ ተቆጠብኩኝ። ከዛ እስቲ ባክቴስት አድርጋሉኝ አንዳንድ ኤክስፐርት የሆኑ ሰዎች ባክቴስት አደረጉ። ጠበቁት ለ4 ዓመት ምናምን የነበሩን የትሬድ ቻርት ዋጋውን ሰጠሁት። በቃ እኔ ፐርፌክት ጎበዝ አናሊሲስት ሆኛለሁ ብዬ አስቤ ያለኝን ገንዘብ ዲፖዚት ሳደርግ ማርኬት አጌንስት ከኔ ነው የሚሄደው። ይሄማ ምንም በቃ እንዴ ምንም በቃ ቁማር ነው ብላችሁ ወታችሁ የምታወሩት ወይም ደግሞ ማርኬቱ ላይ በታሪክ እንዲህ አይነት ነገሮች የሉም። እኔ ያየው ነው ሰው እንደውም በኮርስ መሸጥ ነው ገንዘብ ሜክ እያደረገ ያለው እንጂ ኧረ ከትሬዲንግማ ገንዘብ መስራት ማለት ኧረ በጭራሽ የማይሆን ነገር ነው። እንዲህ አይነት አስተሳሰቦች የሚመጡት ትክክለኛውን የሆነ እውነታዎችን ሳንጋፈጥ ስንቀር፣ እውነታዎችን ሳንረዳ መስራት ያሉብን ጉዳዮች ላይ ሳንሰራ ስንቀር ነው። ስለዚህ እናንተ ካሁኑ ምን ማድረግ ይኖርባችኋል? እነዚህ አይነት ነገሮች ላይ ፎከስ ማድረግ ይኖርባችኋል ማለት። ታዲያ ማለት እነዚህን አንደርስታንድ አደረጋችሁ ማለት እንግዲህ አስቡት ምን ያህል ሴኪዩር እንደምትሆኑ፣ ምን ያህል ዳታ ላይ ብቻ ፎከስ እንደምታደርጉ፣ ምን ያህል ለእያንዳንዱ ፕሮፊታችሁ ሪስፔክት እንደምትሰጡ። ደሞዛችሁ በወር 10,000 ቢሆን ተማሪዎች ካላችሁ ደግሞ ወደፊት ተምራችሁ በጣም ሃይስት ሌቭል ሰራተኞች ፐርሰናሊ ከሚሰሩት ሳይሆን ተቀጣሪዎቹ ማለት ከፍተኛ የስራ ደረጃ ላይ ያላችሁ ሰዎች እዛ ደረጃ ላይ እንደርሳለን ብላችሁ የምታስቧቸው ገንዘቦች አሉ። ወጣም ወረዳ እና ማክሲመም 50,000 ብር 30,000 ብር 40,000 ብር ነው ተከፋይ የምትሆኑት በወር ማለት ነው። እነዚህ ገንዘቦች ህይወታችሁን ቢልድ ስታደርጉበት የራሳችሁ የሆነ ቤት፣ መኪና እንዲሁም ኑሮ ለመመስረት ስታስቡ ገንዘቡ ስኬል አፕ የሚያደርግ አይደለም። በተለይ በፍጥነት ስኬል አፕ የሚያደርግ ገንዘብ አይደለም እንደምታውቁ። እንደውም ካለን የኢኮኖሚያዊ ሁኔታ የዛሬ 10 ዓመት $100 ሲከፈለው የነበረው ሰውዬ አሁንም $100 ነው የሚከፈለው። የዛሬ 20 ዓመት 30 ዓመት $100 ሲከፈለው የነበረው ሰውዬ አሁንም እኛ ሀገር ላይ $100 ነው የሚከፈለው። ያኔ የነበረው የዶላር ሬት አሁን ባለው የዶላር ሬት ሲመታ ሴም። ስለዚህ ያን ያህል ምንድነው ገንዘባችን የኛ እየወደቀ መምጣቱን ቫልዩ እያጣ ነው የሚመጣው። በቁጥር ይጨምራል። ያኔ $100 ምናልባት እኮ 10 ብር ሊሆን ይችላል ከ30 እና ምናምን ዓመት በፊት በነበረው ሂደት። አሁን ግን $100 15,000 ነው ምንዛሬው። 10 ብር እና በ15,000 ብር ያለው ልዩነት አይነገርም። ዋጋው በጣም ሰፊ ልዩነት አለ። በዶላር ስታመጡት ግን ሴም። ያ ማለት የኛ ሀገራችን ኢኮኖሚ በጣም እየወረደ እንዳለና ሜቢ ወደፊትም ገንዘብ እያደገ ይመስልሃል፣ ግን ደግሞ አጠቃላይ ካለው የከረንሲ ሬት ጋር ስታመነጻጽረው ሲከፈል የነበረው ገንዘብ ተመሳሳይ ነው የሚሆነው። ስኬል አፕ ያደርግም። በዶላር የምትሰሩት ገንዘብ ምን ያህል ቫልዩ እንዳለው ልነግራችሁ። ዛሬ ላይ $500 ዲፖዚት አድርጋችሁ ትሬድ ማድረግ ብትጀምሩ $500 10,000 አድርሱት የሚል አይነት አስተሳሰብ ውስጥ መግባት የለባችሁ። ያን $500 በወር ውስጥ ምን ያህል ደርሷል ነው፣ በአመት ውስጥ ምን ያህል ደርሷል ነው። ይደርሳል አይደለም። ሜቢ ካላችሁ ከዲሲፕሊኔሽን ጋር በተያያዘ ነገሮችን ስኬጁል ታደርጋላችሁ። በዚህ አይነት ስኬጁል ኤጄ በዚህ አይነት መልኩ ነው እየሰራ ያለው። ስለዚህ ያ ማለት በዚህ ሲታሰብ ከሎስ ከፕሮፊት ምናምን ይሄን ያህል ገንዘብ ሜክ ማድረግ እንችላለን ብላችሁ ያንን ታስባላችሁ።
ጀስት ያ ኦቨርኦል ጎል ነው። ጎላችሁን ደግሞ ትራክ የምታደርጉት ግን ዛሬ ግዴታ ነገ ግዴታ ይሄን ያህል መስራት አለብኝ ከነገ ወዲያ ግዴታ ይሄን ያህል መስራት አለብኝ ሳይሆን ከሎስ እና ከፕሮፊታችሁ ኔት የሆነው ተደምሮ የሚሰጣችሁ ላይ ብቻ ፎከስ ማድረግ ነው ማለት ነው። ስለዚህ በ50 ሺህ ብር እና በ70 ሺህ ብር ኢንቨስትመንት ንጹህ የተጣራ 20 ሺህ ብር ማግኘት የምትችሉ ከሆነ ባይዘዌ አጠቃላይ ነባራዊ ሁኔታው ላይ ካሉት ነጋዴዎች ጋር ስታነጻጽሩት ጥሩ የሆነ ኢንቨስትመንት ታይፕ ላይ መሆናችሁን 100% በ10 ጣታችሁ መፈረም ትችላላችሁ። ያ ማለት ትሬዲንግ ቢዝነስ ነው ማለት ነው። ላይክ ቢዝነስ ትሪት ማድረግ አለባችሁ። ይሄን የሚያደርግ ስለሌለ ማለት ነው። እነዚህ 70 ሺህ ብር ኢንቨስት የሚያደርጉ ሰዎች በንግዱ ዓለም ወይም ደግሞ በሌሎች ማምረቻ ኬዞች ሊሆን ይችላል፣ በኢንፍራስትራክቸር ብቻ ባሉት ነገሮች የሆነ ስራ ለመጀመር ቢያስቡ በንግድ ምናምን ማለት ነው የቤት ኪራይ ይኖርባቸዋል። ሰራተኛ ከቀጠሩ የሰራተኛ ክፍያ፣ ካልቀጠሩም ዞሮ ዞሮ ራሳቸውን እንደ ሰራተኛ መቁጠራቸው ስለማይቀር ለእነሱ ተገቢውን የሆነ ገንዘብ ይወስዳሉ ዞሮ ዞሮ ማለት ነው። አንድ በ ከዛ በኋላ የኤሌክትሪክ ክፍያ ይኖራል። ሜቢ ኤሌክትሪክ ተጠቃሚ ከሆነ ወጣም ወረደም በዛ ውስጥ ይካተታል። ከዛ ግብር የሚባል ነገር አለ። እነዚህ 70 ሺህ ብር ኢንቨስት አድርገው 30 እና 20 ሺህ ብር ሜክ ለማድረግ በጣም ከባድ ነው። 20 ሺህ ብር በወር ሜክ ማድረግ ቢቻል ኖሮ ሁሉም ሰው 70 ሺህ ብር ኢንቨስት እያደረገ ስራ ይጀምር ነው። በጣም ከባድ ስለሆነ ማንም አያደርገው። ኢቭን አይደለም ይሄናል በከፍ ያለ ገንዘብም ራሱ ማለት ነው አድርገው ይሄን አያስቡትም ማለት ነው። በሚሊዮኖች ኢንቨስት የሚያደርጉ ሰዎች አመታዊ ትርፋቸው 10 ሚሊዮን ኢንቨስት የሚያደርግ አመታዊ ትርፉ የተጣራ 800 700 1 ሚሊዮን ምናምን ለዛም ነው የሚሰሩት። ከሰራተኛ ከምናምን ኤሌክትሪክ ክፍያ ከግብር ከነዚህ ተጣርቶ የሚመጣውን ገንዘብ እናንተ ግን አስባችሁታል? ኢንቨስት የምታደርጉት ገንዘብ ምን ያህል እንደሚሰራላችሁ። ግብር የለባችሁ። በቀላሉ ስማርት ዌይ ነው ሜክ የምታደርጉት ገንዘባችሁን። ሃርድ ወርክ አይደለም የሚጠበቅባችሁ፣ ፕላናችሁን ብቻ መከተል ላይ ነው። ስለዚህ ለምንድን ነው ገንዘባችሁን ዲፖዚት እያደረጋችሁ ቼዝ የምታደርጉት? ዝም ብላችሁ ብሎ የምታደርጉት የሆነ ሰው መጥቶ ሪከቨር እንደሚያደርግላችሁ አስባችሁ ነው ወይስ ደግሞ ግድ የለም የሆነ ቀን ይሳካል እያላችሁ? ምን አይነት ተስፋ ነው ይሄ ተስፋ? በምን አይነት መንገድ መስራት እንዳለብህ እየተነገረ አሁንም ዲፖዚት እያደረግ አሁንም ብሎ የምታደርግ ከሆነ ይሄ ቦታ ላንተ አይደለም። ገንዘብህን በ10 እጥፍ ማባዛት ከሆነ የምትፈልገው ማለት ኦቨርናይት በ100 እጥፍ የማሳደግ ሀሳብ ከሆነ ይዘህ ዲፖዚት የምታደርገው ወንድም ያልቆልሻል ብራዘር። ላንቺ አይሆንም ይሄ ፕሌስ ጭራሽ። ገንዘብን አተ የሆነ ሰዓት ጥግ ይዘው የሰንደልን ለኩሰህ ምናምን አያርግብ ወንድም። ጤንነት ይጠበቅ። እሺ ገንዘብ የሌለንስ ዲፖዚት የማናደርገው ገንዘብ የሌለ ሰው ጥሩ የሆነ የሳይኮሎጂ ሴታፕ ላይ እንዳለን እናምናለን። ለምን ትክክለኛውን የሆነ ማርኬቱ ላይ ፌስ የምናደርገውን ነገር ስለማንረዳና ስላላወቀ በስትራቴጂ ጥሩ ሆነናል። ጆርናል ማድረግ ሀቢት አድርገነዋል። ፎርዋርድ ቴስት እና ባክ ቴስት ስናደርግ ዳታችን በጣም አሪፍ ነው። እንደምንም ብለን ተበድረን ዲፖዚት ያደረግነውን ገንዘብ እስከዛሬ የሰራንለትን እስከዛሬ የለፋንለትን እንደ ሀቢት ቢልድ ያደረግንለትን ነገር ተተን ገንዘቡ ዲፖዚት ማድረግ የሚለውጥ ሌላ ሰዎች የምንሆነው ለምንድን ነው? ማርኬቱ ላይ ፌስ የምናደርጋቸውን እውነታዎች ስለማናውቅ። ስለዚህ እነዚህ 5 እውነታዎችን ማወቅ መረዳት ወደ ውስጣችን ኢንተርናላይዝ ማድረግ አለብን። እነዚህን አወቅን ማለት የምናደርጋቸው እያንዳንዷ ኮቴያችን እንቅስቃሴያችን ትክክለኛ የሆነ ምንም ስተት የለበት። ኢሞሽንለስ ነው የምንሆነው። ግሪድ የለም፣ ፊር የለም፣ ሆፕ የለም። ፕሮባቢሊቲ ላይ ብቻ ፎከስ አድርገን ኤክስኪዩት እናደርጋለን። ከዛ ባለመሰካት መካከል የሚመጡ ችግሮች እኛን አይነቀንቁ ነው። ጠንካራ ነው የምንሆነው። በተለይ በዚህ ጉዳይ ላይ ሞር ኤክስፒሪየንስ ይፈልጋል አውቃለሁ። አንዳንድ መቅመስ ያሉብን ሎሶች ይኖራሉ ለዚህ አይነት ስቴብል የሆነ ማይንድ ሴት ቢልድ ለማድረግ። ምክንያቱም እንደምናውቀው በማርኬት ላይ ዲፖዚት ያላደረገን ሰው ወንድም ማርኬት በጣም አደጋ አለው። ምን ያህል ገንዘብ አዘጋጅ ይሄን ያህል ገንዘብ አዘጋጅቻለሁ ዲፖዚት ላደርግ በቃ ከነገ ጀምሮ ገንዘብ ማምረት ነው ይላል። አይደለም ግድልህ ይሄንን ገንዘብህን ያዘው። አሁን በዋናነት እነዚህ ነገሮች ላይ ስራ፣ ሪስክ ማኔጅመንት ላይ ስራ፣ እዚህ ጋር ስራ፣ ስትራቴጂ ላይ ስራ። ከዛ በኋላ ሞክረው እንደሚሰራ አረጋግጥ። እንደሚሰራ ካረጋገጥክ በኋላ ዲፖዚት ልታደርጉ ያልከውን ገንዘብ አትሊስት 25 እና 30% ብቻ ዲፖዚት አድርገህ ሞክረው። ግድ የለህም። ለምን እዛ ላይ ትንሽ አንዳንድ ማወቅ፣ ሌላ ደግሞ የምትማረው ትምህርት አለ። ከዚህ ውጭ አንብበህ የማትረዳው፣ እኔ ነግሬህ የማትረዳው፣ የሆነ ሰው ነግሮህ የማትረዳው ራስ ዲፖዚት ያደረከው ገንዘብ ግን የሚያስተምርህ የሆነ ነገር ስላለ ብዙ ገንዘብ ዲፖዚት አድርገህ ከዙ ከምትማር ትንሽዬ ነገር ዲፖዚት አድርገህ ተማር ስትለው ያሾፍባል። ለምንድን ዲፖዚት ማድረግ ካልቀረ ለምን እንዴ? ኧረ ችግር ነግረኸኝ የለ እንዴ? በቃ አንተ ከነገርከኝ ያችን መከተል እኮ ነው አይደል?
ታዲያ ለምንድነው ኧረ ለምታካብር ነው ያልተሳካልህ ወይ ወደኋላ የቀረው ወይ ቶሎ ያልተለወጥከው ጭራሽ ራስ ላይ የሆነ ነገር ይመጣል ማለት። ከዛ በኋላ ግን ሲገባበት ይችን ጅራፍ ያልቀመሰ አንድም ትሬደር የለም። በጣም ከሚገርማችሁ ነገር ይችን ዱላ ያልቀመሰ አንድም ትሬደር የለም። የማይቀምስ ይኖራልን ብዬ አላስብም። ለምን እንደሆነ ታውቃላችሁ? አንድ ህፃን ልጅ የሆኑ ነገሮችን ኤክስፔሪየንስ ለማድረግ ሰው ከሚነግረው ይልቅ ራሱ የሞከረውን ነገር ነው የሚያምነው። ከዛም ውስጥ ሁላችንም ቤት የምናውቀው አንድ ነገር አለ፣ የትኛውም ቤት ማይቀር ነገር ማለት። አንደኛው ምንድነው? ህፃናት የሚንቦገቦግ እሳት ሲያዩ በጣም ይማረኩበታል። የሚያጫውታቸውና የሚያስደስታቸው አድርገው ነው። ከዛ ያንን ለመንካት ነው በቃ የሚያስቸግሩ። ቤተሰብ ይከለክላል። ተዋትንካው ይሄ እፉ ነው ያቃጥላል ተብሎ በተደጋጋሚ ይነገሯል። ህፃን ልጅ ግን ህፃኑ ልጅ አይሰማም። ለምን? ያ እሳት ማቃጠሉን እስካላረጋገጠ ድረስ ለመንካት ወደኋላ አይደለም። ዘን አንድ ጊዜ ሄዶ ያችን እሳት በእጁ ይነካታል። ምርር ብሎ ያለቅሳል። ለምን? እሳቱ በአግባቡ ነው የሚያቃጥለው የሚያንገበግበው። ከዛ በኋላ ያ ልጅ ድጋሚ ወደዛች እሳት አይጠጋም። ዩሲ እኛ ትሬደሮችም ጀማሪ ትሬደሮችን ስናስተምር ይሄ ነገር ከባድ ነው፣ ይህንን መጀመሪያ ሳታደርጉ እነዚህ ነገሮች ላይ ሳትሰሩ በፊት ወደዚህ የምትገቡ ከሆነ ከባድ ነገር ነው የሚገጥማችሁ ብለን እነግራቸዋለን። እነዚህን እውነታዎች ቀደም ብለን ብንነግራቸው እውነታዎችን ባለመቀበል ሎሶችን ይጋፈጣሉ ትሬደሮች። ፈንዶችን እንወድቃለን፣ ላይፍ ትሬዶችን ብሎ እናደርጋለን። ለዛውም አንድ አይደለም፣ በተደጋጋሚ እኔ ከምረዳቸው ነገሮች በተለይ አሁን ላይ ከተረዳኋቸው ነገሮች አንደኛው ነገር ምንድነው? አካውንት ብሎ ማድረግ በጣም ከባድ እንደሆነ ነው የማውቀው። አሁን ፕሮፊት ከማግኘት ይልቅ እጅግ በጣም ከባዱ ነገር አካውንት ብሎ ማድረግ፣ ፈንዶችን መውደቅ ከባድ እንደሆነ ነው የሚሰማው። ለምን? አሁን ላይ የተረዳኋቸው ነገሮች አሉ፣ ያወቅኳቸው ያመንኳቸው እውነታዎች አሉ። ከነዛ እውነታዎች ጋር በፍጹም አልጋፈጥም። እውነታን ማስቀየር እኔ ማን ነኝ? ዝንታለም ማርኬት ላይ እየሰራ ያለን እውነታ እኔ አንድ ተራ ትሬደር ከእውነታው ውጪ ከእውነታው ፍሬም ወጥቼ how to become profitable trader በጭራሽ እኮ የማይሆን ነገር ነው። ስለዚህ ከእውነታዎቹ ጋር መጋጨት ማቆም አለብን። እውነታዎችን ተቀብለን ለእውነታዎቹ ተስማሚ የሆኑ የትሬድ አካሄዶችን መፍጠርና በዛ ላይ ጥሩ የሆነ የዊነር ሜንታሊቲ ቢውልድ ማድረግ አለብን። ዛሬ ስለ እውነታዎች አውርተናል። ቀጣይ ደግሞ ስለ ፔን ኦፍ ፎሞ የምናየው ይሆናል። በዚህ ላይ ያላችሁ ጥያቄ ካለ ጋይስ እንዳይበዛብን፣ ምክንያቱም እኔ ላወራ ብቻ አይደለም ፈልገው ብያችኋለሁ። እናንተም የእናንተን ሼር እንድታደርጉኝ ይፈልጋሉ። ከዚህ ውስጥ ምን አገኛችሁ? ምን ተማራችሁ? ከዚህ ውስጥ ስትጠቀሟቸው የነበሩ ሳትጠቀሟቸው የነበሩ ነገሮች አሉስ የሉም? ወደፊትስ ምን አይነት ኢምፓክት ማምጣት ይችላሉ ብላችሁ ታስባላችሁ? የሚሉትን ነገሮች በደንብ እያወጣን እያወረድን እንድናወራ ፈልጋለሁ። በቀጣይ ሴሽናችን ደግሞ ያንን እንቀጥላለን ማለት ነው ጋይስ።